ድንገት ትታመማለች። ከስራ ባልደረቦቿ ጋር ወጥታ ሻይ ቡና ማለት ኦር ምሳዋን መብላት አልቻለችም እና ትንሽ ግን ረፍት ፈልጋለሁ እናንተ ውጡ ብላቸው የስራ ባልደረቦቿ ይሄዳሉ። እሷ እዛው ጠረጴዛዋ ላይ ጎንበስ ብላ እንደተኛች አንድ ሰው ወደ ቢሮዋ ይመጣል። የእሷ ቢሮን አልፎ ነው የቅርብ አለቃዋ ጋር ሰው መግባት የሚችለው። ይገባል እና ሲወጡ የቅርብ አለቃዋ ምን ሆንሽ ብሎ ሲላት ውይ አሞኛል እኮ እረፍት ማድረግ ትችያለሽ ይቺ ብሎ ተያይዘው ይወጣሉ። ከዛ እኔም አለቃዬን አመስግኜ ወጣሁኝ። ቤት እረፍት አደረግኩ። ባሌ ሲመጣ እያንዳንዱን ነገር እናወራለን አለች። ጠዋት ላይ ስልኬን አንስቼ ሳይ ብዙ ሚስድ ኮሎች አየሁኝ። ከዛ በጎነሽ ተሻለሽ የሚልም ቴክስት አገኘሁኝ። ማን ነው ምናምን ነገር አልኩኝና ቢሮ ስገባ እስቲ ማን እንደሆነ ቼክ አድርጋለሁ በሚል ስልኬን አስቀምጬ የጠዋት ምግባሮችን አድርጌ ወደ ስራ ሄድኩኝ። ልክ ስራ ከገባሁኝ በኋላ ተደወለልኝ። ነሳሁኝና ሄሎ ስል ወይ ትናንትና እኮ ደውዬልሽ ነበረ ላፊሳ ደወልኩ እንዴ በጣም ይቅርታ በጎነሽ ወይ ለማለት ነበረ። ምን ልበል ግን ስል እኔ ከሌ ይባላለሁኝ ትናንትና ያየሽኝ የካምፓኒው ባለቤት ነኝ። ለቅርብ አለቋ ደግሞ በጣም ማከብረው የምወደው አብሮ አደግ ማለት የሚከብደኝ ወንድሜ ነው እና እኔ የዛ ካምፓኒ ባለቤት ነኝ። ሜቢ ስላላወቅሽኝ ይሆናል ትናንትና ዛሬ ማስተዋወቅሽ እና እንዴት በጎነሽ ወይ ለማለት ከቅርብ አለቃዋ ስልክ ወስጄ ነበረ እየደወልኩልሽ የነበርኩት ሲላት እሺ አመሰግናለሁ ተሽሎኝ እኮ ወደ ቢሮ ገብቻለሁ ትለውና እሺ ሰላም በቃ ተባብለው ያበቃሉ። ከአንድ ወር በኋላ እንደዛ ቢሮ ላይ ስትገባ ጠረጴዛዋ ላይ ከከሌ የካምፓኒው ባለቤት ማለት ነው ከከሌ የተሰጠሽ ስጦታ ነው። ይሄ ስጦታ በሌላ መንገድ እንድታይብኝ አልፈልግም። በድርጅቴ ላይ ጥሩ የስራ አፈጻጸም ስላየሁብሽ የምስጋና ይሁንልኝ ብዬ ነው ይሄንን ትንሽዬ ጊፍት ያዘጋጀውልሽ ብሎ ይላታል ማለት ነው በጽሁፍ